የእህቴ ባል እህታችን በድሎ በዳሎ በ5 ወሩ ሙሉ ቤተሰቦችን 6ቱን ቤተሰቦችን በአንድ ቀን ገደላቸው ትለናለች አንዲት እህታችን። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዲሁም ገና ላልተቀላቀላችሁ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሁላችሁንም በአለም ዳርቻ ያላችሁ ሰላም ብያለሁ። ሰላማችሁ ብዙ ትረፍ ይበል። በጣም ተረብሻለሁ፣ እጅግ በጣም ተረብሻለሁ እውነት ለመናገር ማለት ነው። እና እህታችን የእህቷ ባል ነው እና እህታችንን በቃ ከተጋቡ ራሱ 5 ወራቸው ነው። እህታችንን ከበደለ በኋላ በተጋቡ በ5 ወራቸው ደግሞ ሙሉ እንዳለ እሷን ካሰቃየ ምን ካለ በኋላ ሙሉ ቤተሰቡን ደግሞ 6 ቤተሰቡን በአንድ ቀን ገደላቸው ብላ አንዲት እህታችን ስታወራ ሰምቻት እጅግ በጣም ተረብሻለሁ። በየጊዜው እየሆነ ያለው ነገር በየጊዜው በየቀኑ እየሰማን እያየን ያለው ነገር እጅግ በጣም ልብ የሚሰብር ነው። እጅግ በጣም ምን ቃል እንደሚያጽናናት ለዚች ልጅ አላውቅም። እና በቃ ውስጤ በጣም ተረብሿል በእውነት በቃ ርብሽ ነው ያለብኝ። በሚገርም ሁኔታ ነው ደግሞ እኮ የሚገርመው በቃ እናቷን አባቷን እህቶቿን እና ያላትን አንድ ወንድም ነበራት። እሱንም ሁላቸውንም በአንድ ቀን 6 ቤተሰብ በአንድ ቀን ማጥፋት በጣም ከባድ ነው። ከገደለም በኋላ ራሱ አልሸሸም አሉ። የሚገርመው ነገር ማለት ነው አልሸሸም፣ አልተደበቀም፣ አልተሰወረም። በቃ በዛው ሰፈራቸው ላይ እየኖረ ነው ማለት ነው። የሚገርም ነው አይደል? እጅግ በጣም የሚገርም ነው። እኔ ምን ማለት እንዳለብኝ አላውቅም። በቃ እንደኔ ግራ ግብት ብሎት የሚኖር ማነው? የምሬን ነው በቃ ማለቴ ግራ ግብት በቃ ግራ ገብቷቸው ያውቃል። እና ልጁ በህግም አልተጠየቀም። እህቲቱን በቃ ጠያቂ የላትም፣ ጠያቂ የለምና እህታችን በሚዲያ ህዝብ በቃ የሚረዳኝ ከሆነ ብላ በነገራችን ላይ 9 ወር ሙሉ ብቻዋን ስታለቅስ ነው የኖረችው። በቃ እንዴት ብላ እንትን ትላለች? ለራሷ ልቧ ተሰብሮ እንዴት ብላ መናገር አልቻለችም። እና 9 ወር ሙሉ ብቻዋን ስታለቅስ ነው የኖረችው። እና በቃ እስኪ መፍትሄ ካለው በሚዲያ ልቅረብ አለች። እና ትናንትና በሚዲያ ቀርባ ስትናገር ከሰማኋት በኋላ በጣም የተረበሽኩት እውነት እጅግ በጣም ነው በቃ የተረበሽኩት ማለት ነው እውነት ለመናገር። እና እኔ በጣም ተረብሻለሁ በቃ። እናንተ ምን ተሰማችሁ? እስኪ እናንተ ምን ተሰማችሁ? የተሰማችሁ ስሜት ኮሜንት ላይ አሳውቁኝ ማለት ነው። እና በጣም እጅግ በጣም የሚያሳዝን ነገር ነው። እኔ ወዴት እየሄድን እንደሆነ አላውቅም ብቻ። እና ሚዲያ ላይ ቀርባለች እንግዲህ የሚጠቅማት ከሆነ በነገራችን ላይ አንዳንዴ ጥሩ ነው። ሚዲያ አንዳንድ ጊዜ ለጥሩ ነገር መጠቀም አሪፍ ነው። ቢያንስ የሞቱ ቤተሰቦቿን ባይመለሱም የሆነ መፍትሄ ልታገኝ ትችላለች። እና ሀገራችን ወዴት እየሄደች ነው? በቃ ማለት ምን አይነት ዘመን ላይ ነው የደረስነው? እንዴት አንድ ሰው ቤተሰቡን በአንድ ቀን እንዴ አቶ በዛውም እኮ በቃ በእህቷ ባል አስባችሁታል? በዛውም በእህቷ ባል በጣም ያማል፣ በጣም ያማል። በጣም ተረብሻለሁ በእውነት ማለት ነው። በእጇ በጎረሰ ይሄ ሁሉ ስቃይ እና መከራ በእጇ በጎረሰ እንዴት ነው አንድ ቀን ተጨፍጭፈው በአንድ ቀን ተጨፍጭፈው ነገር ግን እንዴት ህግ አይጠይቀውም ነው? እኔ
በቃ እኔ እኮ በጣም እኔ እንጃ ብቻ የምሬን ነው። ምን ማውራት እንዳለብኝ ራሱ አላውቅም። ምን እያወራሁ እንደሆነ ራሱ አላውቀውም በእውነት። እንዴት እንደዛ አድርጎ ህግ አይጠይቀውም ነው? ቆይ በዛ ላይ እዛው ማሻላ እዛው ላይ ገሎ ጭራሽ ማንም የሚጠይቀውም የለም። በዛው ሰፈሩ ላይ ምን አይነት ህሊና ነው ያለው? ምን አይነት አእምሮ ነው ያለው? ምን አይነት ጭካኔ ነው? ቆይ እኔ ምንድነው? ቆይ እኔ በሀገራችን የገባው ነገር ምንድነው ነው? እኔ እንደዚህ ሰውን አውሬ የሆነበት ምክንያት ምንድነው ነው? እኮ በጣም ነው ግራ የገባኝ። የምሬን ነው እንዴ። እና ህግ የለም ወይ? እንደው ህግ አይጠይቀውም ወይ? እንደዚህ እያደረገ እንደዚህ በቃ እንደፈለጉ የሰውን ህይወት በቀላል ማለት ነው። እንደዚህ በቀላል የሰውን ህይወት እንደዚህ እያጠፉ እንደፈለጉ በሀገራቸው የሚኖሩበት ምክንያት ምንድነው ነው? እና በጣም ታምሜያለሁ፣ እውነት በጣም ታምሜያለሁ። የኔ እናት ልጅቱን እንደው ፈጣሪ ያጽናሽ። ምን ቃል ራሱ እንደሚያጸናሽ እኔ አላውቅም። እንኳን እሷ እኔም ከሰማሁ ጀምሮ ታምሜያለሁ። እውነት እንቅልፍ አልተኛውም። እና እሷ 9 ወር ብቻዋን ማለት ነው እያለቀሰች እየየ እያለች ነው የኖረችውና በጣም ይከብዳል። እጅግ በጣም 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 ያሳዝናል። አይ አለመታደል እኮ ነው እውነት። በጣም እጅግ በጣም ነው በቃ የሚያሳዝነው። የት እየሄድን ነው? በቃ ሀገራችን ላይ ምንድነው እየሆነ ያለው? እኔ ብቻ አላቅም። እኔ አላቅም ብቻ የዚች ልጅ እንግዲህ ምን ቃል እንደሚያጽናናት አላቅም። እንደው ፈጣሪ ልብሽን ያደንድነው፣ ፈጣሪ ያጽናሽ። ሌላ ምን እላለሁ? የተዳፈነ እሳት ነው ጥሎባት የሄደው። እጅግ እጅግ በጣም የተዳፈነ እሳት ነው። እና እንደው ፈጣሪ በቃ እሱ በረህመቱ ያጽናሽ ነው የምለው። ሌላ ምንም ነገር አልልም። በጣም ከባድ ነው፣ ከባድ ነው። እንኳን እሷ እኔም ከሰማሁ በኋላ በቃ የመሬን ነው የምላችሁ። እጅግ በጣም ልቤን አሞኛል። እና ፈጣሪ ለሀገራችን ሰላሙን ያወርድ። የመጣብንን በላይ የመጣብንን ሙሲባ አላህ ያንሳልን። በቃችሁ ይበለን። ሰላሙ ይመለስልን፣ የሀገራችን ሰላም። እውነቴ ነው። በየሰው የገባው ሸይጣን እኔ አላቅም ምን አይነት ሸይጣን እንደሆነ። እንደዛ ይሄን ቪዲዮ ላይክ እና ሼር አድርጉት። ምናልባት እንደው እውነት እኔ እንጃ ብቻ አላቅ ብቻ። እና እስኪ በሌላ ቪዲዮ እስከምንገናኝ ሰላም ሁኑ። ባይ ባይ። ቪዲዮ ላይክ እና ሼር ማድረጋችሁን አትርሱ። ደህና ሁኑ። ባይ ባይ።